አይሁድ አንድ ብሂል አላቸው። ኦሪታቸውን ሲያነቡ እጃቸውን ታጥበው ተጠንቅቀው ነው። ይሄ መናጻት ውጫዊ ነገርማ ሞልቷል። እና ያልሆነ መጽሐፍ ሲቀርብላቸው ታጥበን እንመልከተው አንመልከተው ይሉና መጽሐፉ ጅል ከሆነ ይህ እጅ ያረክሳል ይላሉ። ኢት ዲፋይልስ ዘ ሃንድ። እንዲህ ያለው መጽሐፍ መንካት እጅንም ያረክሳል ይላሉ ይባላል። እና ህሊና ከተረከሰ ምንም ቢሆን አይፈወስም ሰው። ሰው ዝም ብሎ ጥቅስ ፍለጋ ሳይሆን መሄድ ያለው አረዳዱን ለመቀደስ አረዳዱን መንፈሱን ውሳጣዊ አይኑን ኦርቶዶክሳዊ ማድረግ ክርስቲያናዊ ማድረግ ላይ ነው መታገል ያለው። ብዙ ሰው የሚጎዳው የሚሮጠው ጥቅስ ለጥቅስ ነው። ምንም ብንጠቅሰው አያቆምም። አንድ ሌላ ነገር ትዝ አለኝ። አንድ የዘጋ ባህታዊ ይባላል። እንግዲህ የዘጉ ባህታውያን በመስኮት ነው ሊቃውም ይባላል። መቅኖናቸውን በሰዓት አንኳኩቶ የሚያቀብላቸው ሰው ያዩ እና ምን ብሎ አሳሰበው ሰይጣን የሚያመጣልህን መቁንን አስቀምስ አለዛ መርዝ አድርጎ ጨምሮ ሊገል ይችላል ብሎ አሳሰበው። ከዛ እንዳሳሰበው አንኳኩቶ ሊሰጠው ሲል ቅመስልኝ አለ። ያኛው ደግሞ ነገሩን መንፈስ እግዚአብሔር ገልጦለት አይ ቀምስልህ ነበር፣ ግን አሁን ብቀምስልህ ይሄ ክፉ ሐሳብ ያሳሰበ ሰይጣን ደግሞ በልቶ ጨረሰብህ ብሎ በስስት ይፈትናል። ማቆሚያ የለውም ሰይጣን። መጀመሪያ መርዝ ያደርግብሃል ይላል፣ ኋላ ደግሞ ቢቀምስለት ይኸው በላብህ እኮ ብሎ በስስት ይፈትናል። አደርገዋለሁ ያለ እንጂ ለምኑኝ እሞክራለሁ ጸልያለሁ አላለም፣ አልወጣውም ነው። እንጨምር እንቀጥል። ዮሐንስ 5:21 አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ምን ያደርጋል? ይሰጣቸዋል። ታዲያ ሕይወትን ከሰጠ ምን ከሕይወት በላይ ምን አለ? ምን ለማድረግ ነው የሚማልደው? ሕይወትን ከሰጠ ሕይወትን ይሰጣቸዋል። ለሚወዳቸው ሁሉ ሕይወትን ይሰጣቸዋል። ታዲያ ሕይወትን ከሕይወት በላይ በነገራችን ላይ ትልቁ ሕይወትን መስጠት የእግዚአብሔር ብቻ ድርሻ ነው። ፍጡር ሕይወትን መስጠት አይችልም። ምክንያቱም የፍጡርማ ሕይወታችን የጸጋ የተቀበልነው ነው። እግዚአብሔር ነው ፍጥረት ሕይወትን አልቦ አበባ አምጥቶ የሚሰጥ ያን አደርጋለሁ አለ። እንቀጥል። አሁን ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ በአንድ ሰው እንኳን አይፈርድም። ፍርድን ሁሉ ለማን ሰጠው? ለወልድ ሰጠው። ታዲያ ፍርድ ሁሉ የተሰጠው ከሆነ ምን ሊያደርግ ነው የሚማልደው? እንዲህ ይማልዳል የሚለውን ይዞ ከማቀንቀን ባሻገር ሌላው መጽሐፍ ቅዱስ ክፍል ምን ይላል የሚለውን መመልከት ተገቢ ነው። በነገራችን ላይ መጽሐፍ ቅዱስ የብዙ ጥቅሶች ስብስብ ነው። አሁን ጥቅስ ማለት ቁጥሩ ለምሳሌ ኦሪት ዘፍጥረት 50 ምዕራፎች አሉት። ምዕራፍ ቁጥር በኋላ ነው ለቁጥጥርም ለመጥቀስም እንዲያመች የተሰራው እንጂ መጀመሪያ ሲጻፍ ዝም ብሎ ነው የተጻፈው። ማለት ኦሪት ዘፍጥረት ምዕራፍ 1 ምዕራፍ 2 እየተባለ አለ ዝም ብሎ ነው የተጻፈው። ወንጌልም እንደዛው እና ቁጥር ማለት እንግዲህ ለምሳሌ ኦሪት ዘፍጥረት 50 ምዕራፎች አሉት። እያንዳንዱ ምዕራፍ ደግሞ ቁጥሮች አሉ። ለምሳሌ ምዕራፍ 1 ስንት ቁጥር አለው? 31 ቁጥር አለው። ምዕራፍ 2 እያለ ብንደምረው ወደ 40 ሺህ አካባቢ ይጠጋሉ። ገብቷቸዋል አይደል? ቁጥር ማለት እንግዲህ ከ40 ሺህ ወደ 35 ሺህ እስከ 40 ሺህ ወደሚጠጉት ጥቅሶች አንድ ጥቅስ ስንት ስተኛ ይሆናል? አሁን ሰው አንድ ጥቅስ ብቻ መዞ መጽሐፍ ቅዱስ እንዲህ ይላል ማለት ይቻላል? ያቺ አንድ ጥቅስ እኮ ከ30 ምናምን ሺህ ወይም ከ40 ሺህ መሃል ነው። ገብቷቸዋል አይደል? ምን ያህል እንደማይወክል ሌላው ምን ይላል የሚለው መረዳት ያስፈልጋል እንጂ አንድ ጥቅስ በቃ ይኖራል። አዎ ይኖራል፣ የማይል ነገር የለም። ግን ያ ማለት መጽሐፉ ሁሉን ነገር እንደዛ ይላል ማለት አይደለም። ከዚህ በፊት አንስቼላችሁ ወይ ሰምታችሁ ይሆን እንደሆነ አላውቅም። አንድ ሰው ይባላል እስኪ መጽሐፉን እንዲህ ግልጥ ላድርግ እግዚአብሔር ምን ይለኝ ይሆን ብሎ። አንዳንድ ሰዎች እንደዛ አይነት ልማድ አላቸው። ጥንቃቄ ያስፈልጋል። እንዲህ አድርገው እስቲ እግዚአብሔር ግልጥ ሲያደርግ ምን የሚል ወጣለ ሄዶ ታንቆ ሞተ እንዲህ የይሁዳ ማለት ምን ነው ብሎ እስቲ ደግሞ ልድገም አለና ሲያወጣንም ሂድ አንተም እንዲሁ አድርግ አለ የማው ወንጌል ኧረ ዛሬ አለና እስኪ ነው ሶስተኛ ልሞክር አለና ደግሞ የምታደርገውን ቶሎ ብለህ አድርገው የሚለው ወጣ። ስለዚህ አሁን ይዘው ቶሎ ብለህ ታንቀሙት አለኝ መጽሐፍ ቅዱስ ይል እና ቢታነቅ አሁን ይዘው መጽሐፍ ቅዱስን እየፈጸሙ ነው ሊል ይችላል። የራሱ ነው የታነቀው። መጽሐፉ አለ ጥቅሱ አለ፣ ግን በተበላሸ መንገድ ካደረግነው ያሳንቃል። እና ብዙ ሰው እየታነቀ ያለው በዚህ መንገድ ነው። ዝም ብሎ ግልጥ በማድረግ እንደ መንገድ ላይ ስጦ አይሆንም። እንዲሁም ጌታችን እንዲህ ብሏል፣
የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። ይፈርድ ዘንድ አሁን ራሱ ሰጠው የሚለው ለትስብእቱ ነው፣ ሰው ስለሆነ ነው። ሌላ አምላክነቱማ ምንጊዜም ስልጣኑ የባህሪ ነው። ግን ገንዘብ ላደረገው ለትስብእቱ በተዋህዶ ተመለኮት ትስብእት አምላክ ዳኛ ፈራጅ ሆኗል። በተዋህዶ አንድ አካል አንድ ባህሪ ስለሆነ ነው። ስለዚህ ጌታችን ስለራሱ ዳኛ ፈራጅ ሰጪ ሕይወትን የሚሰጥ ሁሉን የሚሰጥ መሆኑን እንጂ እስኪ ሞክራለሁ እማልዳለሁ እጸልያለሁ አላለም። ቅዱሳን ግን መረከብኩ ሞገሰ በቅድመ አምላኬ እያሃድጎ ለዝንቱ አድራ ማለት እያሉ ነው የሚናገሩ። ሲሞቱ ማለት በሕይወት ሳሉ ከሞትኩ በኋላ ወደ ፈጣሪ ሲሄድ እግዚአብሔር ጸጋውን ቢሰጠኝ ባይነሳኝ እንዲህ አደርጋለሁ ይላሉ። በእግዚአብሔር ፈቃድ የተመሰረተ ነው። ስልጣናቸው አይደለም። ጸልየው ፈቃዱን ጠይቀው ነው። ክርስቶስ ግን የባህሪ አምላክ ስለሆነ ሕይወትን እሰጣለሁ፣ እፈርዳለሁ፣ እንዲህ አደርጋለሁ፣ የምትለምኑትን ሁሉ አደርጋለሁ እያለ ነው የተናገረው። አሁንም እንቀጥል። እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃድን አልሻም። እስኪ እንደሆን ጌታችን አንድ ቦታ እማልድላችኋለሁ እጸልይላችኋለሁ የሚል አለ? የለም አላለም። ስላልሆነ ነው። እኛም ይሄ ክርስቶስ ይማልዳል የሚለው በቁሙ ወስደን ክርስቶስን ማላጅ ልክ ፍጡራን እንደሚያደርጉት የሚማልድ የሚጸልይ አርጎ ማቅረብ አደገኛ ስህተት ነው የምንለው ስላልሆነ ነው እንጂ ቢሆን ኖሮ ምን ያጣላናል እንዴ? ምን እንጎዳለን? የሚማልድ ከሆነ ስላልሆነ ነው። ዮሐንስ 10:8 ላይ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል። እንዲህ ያለው አምላክ ስለሆነ ነው። ማንም ፍጡር እንዲህ ማለት አይችልም። ማንም ፍጡር በእኔ የሚመጣ ይድናል አይልም። ቅዱሳን እንዲህ ያለ ስህተት ውስጥ አይገቡ። ከገቡማ ምንም ቅዱሳን ነው። ክርስቶስ ግን አምላክ ስለሆነ መንገድ ሕይወት ስለሆነ በእኔ የሚገባ ቢኖር ይድናል። አዳኝ ነው። በእኔ የሚያምን ይድናል ነው። በእሱ የሚጠመቅ ይድናል። ሥጋውን የሚበላ ደሙን የሚጠጣ ይድናል። በእሱ የሚያምን ይድናል። አዳኝ ነው እንጂ በእኔ የሚመጣ እጸልይለታለሁ ማለት አላለም። አዳኝ ነው፣ አምላክ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ እንዲህ ነው። የሰው ልጅ ከመላእክት ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ሥራው ምን ያደርገዋል? ያስረክባል። ፈራጅ ነው እንጂ ያን ጊዜ እንደ ሥራ ያስረክባል አለ እንጂ ያን የለም ሌላ። ስለዚህ ዋጋ ሰጪ ነው፣ ፈራጅ ነው፣ ዳኛ ነው። ሕይወትን ለሚወደው ሰጪ ነው። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ታዲያ ክርስቶስ ዳኛ ከሆነ ፈራጅ ከሆነ ዋጋ ሰጪ ከሆነ ለእያንዳንዱ እንደ ሥራው የሚሰጥ የሚያስረክብ የሚፈርድ ከሆነ ሮሜ 8:34 ለምን ተጻፈ ነው? ሽፍታውንም ዛሬ ከኔ ጋር በገነት ትሆናለህ ነው ያለው። ገነትን ሲከፍት አልጠየቀም፣ አልጸለየም። ማንም ቅዱስ እንዲህ ማለት አይችልም። ዛሬ ከኔ ጋር በገነት ትሆናለህ የሚል ቅዱስ የለም። ጸልዮ በእግዚአብሔር ፈቃድ እግዚአብሔርን ጠይቆ ፈቃዱ ከሆነ ነው እንጂ እንዲህ ማለት የእግዚአብሔር ብቻ ስልጣን ነው። ክርስቶስ እግዚአብሔር ስለሆነ እንደዛ ነው ያደረገው። ኃጢአትን ይቅር ሲል ይቅር ብያለሁ፣ በእምነትህ አድነዋል እያለ ነው። ስለዚህ ክርስቶስ ጻድቅ፣ ፈራጅ፣ ዳኛ፣ አምላክ ነው። ታዲያ እንዲህ ከሆነ ሮሜ 8:34 ለምን ተጻፈ ነው? ስለኛ የሚማልደው ክርስቶስ ኢየሱስ ምን ማለት ነው? በጥሬው የማይበላ የሚያሰኘው ይሄ ነው። ለምን ተባለ? ቃሉ የእግዚአብሔር ቃል ነው። በነገራችን ላይ አንዳንድ ሰዎች ይሄ ትክክል አይደለም፣ የኛ መጽሐፍ ቅዱስ አይደለም ምናምን ይላሉ። ይሄ ጅልነት ነው፣ አላዋቂነት ነው። ቃሉ ትክክል ቅዱስ የእግዚአብሔር ቃል ነው። ሰይ እንኳን ተጻፈ አለ። ለምን ተጻፈ የሚለው ነው። ለምን ተጻፈ ነው እንጂ ቃሉ በትክክል ያለ የእግዚአብሔር ቃል። እንግዲህ ቅዱስ መጽሐፍ ምልጃን በተመለከተ ብዙ ነገር ያነሳል። መንፈስ ቅዱስን ይማልዳል ይላል ሮሜ 8:26-27 ላይ። ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ይላል። መንፈስ ቅዱስ ይማልዳል ይላል። እግዚአብሔር አብም እንደሚማልድ ይናገራል። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ይላል። ይሄ እንደሚማልድ የሚለው ለማድረግ የሚሞክረዋል። ይሄ እንዲሁ ስህተት ነው። እንዲሁ ነገሩን መረዳት ነው እንጂ እግዚአብሔር አጉል ድጋፍ አይፈልግም። እውነት መቀባባት አይፈልግም። ውሸትና ጉድለት ነው ሜካፕ። እግዚአብሔር በእኛ እንደሚማልድ ነው። እግዚአብሔር በመምህራኑ ይማልዳል፣ በነቢያቱ ሲማልድ ኖረዋል። ነው እባካችሁ እንታረቅ፣
እስኪ ጥፋት አለብኝ እንዋቀስ እያለ እኮ ይፋደዳል እግዚአብሔር። እንዋቀስ እያለ ስለዚህ እግዚአብሔር አብን መንፈስ ቅዱስም ይማልዳሉ ተብሏል። ኢየሱስ ክርስቶስ እግዚአብሔር ወልድ ደግሞ እንደሚማልድ ይሄው ሮሜ ይናገራል። ሮሜ 8:34 ስለኛ በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ታዲያ አብም የሚማልድ ከሆነ መንፈስ ቅዱስም የሚማልድ ከሆነ ወልድም የሚማልድ ከሆነና ምልጃ የሚለውን ቃል ዝም ብለን አንጠልጥለን በገጸ ንባቡ ከወሰድነው ማን ሊሆን ነው ዳኛው? ከእግዚአብሔር በላይ ማን ዳኛ ሊመጣ? አብም ወልድም መንፈስ ቅዱስም ማላጅ ከሆኑ ማን ነው ዳኛው? ማን ነው ፈራጁ ነው? ስለዚህ ከሥላሴ በላይ ስለሌለ ከእግዚአብሔር በላይ ማንም ስለሌለ ምልጃ የሚለው ቃል እኛ ከምንረዳው እባክህ አርግልኝ፣ አርግለት፣ ስጠው፣ ስጣት ከሚለው በላይ ሌላ ሐሳብ አለ ማለት ነው። የተለየ ነገር ይጠይቃል ማለት ነው። ምንድነው ወደሚለው እንሂድ። ታዲያ ስለኛ የሚማልደው ማለት ምን ማለት ነው? እንዲሁ ጊዜው እየሄደ ነው። አጠር ለማድረግ ልሞክር ጉዳዩ። ከዚህ በኋላ ያለው ጽንሰ ሐሳብ በጣም መሰረታዊ ነው። እስካሁኑ መሰረታዊ አይደለም ማለት አይደለም። ሮሜ መልእክት የተጻፈበትን ምክንያተ ጽሕፈት አውዱን ኮንቴክስቱን ማወቅ ይፈልጋል። ሮሜ ምዕራፍ ስንት ላይ ነው አሁን ይሄ ያለው ስለኛ የሚማልደው የሚለው? ምዕራፍ 8። ከዛ ስንት ምዕራፎች አሉ ማለት ነው? ምዕራፍ 7 ምዕራፎች አሉ። ስለ 7ቱ ምዕራፍ ምንም ሳያቅሰው ይሄድና ሮሜ 8 ጉብ ይላል 34 ላይ ስንቱ ዘለን እንዴ! ምዕራፍ 1 ምን ይላል? እንጃ። ምዕራፍ 2ስ ምን ይላል? ዝም ብሎ በምዕራፍ 8:34 ላይ ቋል ጀመረ ቅዱስ ጳውሎስ ለሮሜ ሲጽፍ ስለኛ የሚማልደው ብሎ አልጀመረማ። እና ካልጀመረበት ትጀምራለህ እንዴ? እኮ ነው ችግሩ። ስለዚህ ከዛ ቤት ያሉ ምክንያቶች መንደርደሪያዎች አሉ። እነሱ በደንብ መማር ይፈልጋሉ። ግን ባጭሩ ለሮም የክርስቲያኖች ቅዱስ ጳውሎስ የጻፈው ሮም አይሁድም ነበሩ አሕዛብም ነበሩ። አይሁድ ማለት ወደ ክርስትና የመጡ ከአይሁዳዊነት ከአሕዛብም ወደ ክርስትና የመጡ ሰው መቼም መመካት ይፈልጋልና በሆነ ባልሆነ ሁለቱም ይመካኩ ጀመረ። አይሁድ ሆነው ወደ ክርስትና የመጡት እኛ እኮ እግዚአብሔር የተለዩ ሕዝብ ያለን ልጆች ያለን ምርጥ ሕዝብ ያለን መና ያወረደልን ጠላት ያጠፋልን ባህር የከፈለልን ምናምን ነን እኮ እንደናንተ እንደ አሕዛብ ያገኘነውን እየበላን ዝም ብለን ስድ መደደ ሆነን ጣዖት ስናመልክ ኖረን ወደ ክርስትና የመጣን መሰላችሁ? እንዲያውም ክርስትና ቢያገናኘን እኩል እንደው ብለው መታበይ ጀመሩ። በእግዚአብሔር ጸጋ መታበይ። በዚህ ጊዜ ደግሞ አሕዛብ ሮማውያንም ተነሱ። ማለ ነገር ያንሳል እንዴ እናንተ ጠላት አጥፍቶ ባህር ከፍሎ መና ወርዶ ቢመግባችሁ ያን መና የበላ አፋችሁ መናው ካፋችሁ ሳይጠፋ አይደለም እንዴ እግዚአብሔርን ክዳችሁ ከግብጽ ያወጣልን አምላክ አናውቅም ሙሴ ሆይ ጣዖት ስራልን አላላችሁ? ያን ባህር ተከፍሎላችሁ በባህሩ በደረቅ የተሻገረው እግራችሁ ለጣዖት አልሰገድም እያሉ ደግሞ ይመጡባችሁ። ምን አድርጋችሁለታል እግዚአብሔር? ስለዚህ መጣላት ነው። ስለዚህ ቅዱስ ጳውሎስ ሁሉንም ሲያስታርቅ አይሁድም በዛ ጸጋ በኦሪቱ አልዳናችሁም፣ ያዳናችሁ ክርስቶስ ነው። ኦሪት ብቻውን ወደ ክርስቶስ መዳረሻ ነው እንጂ ብቻውን አያድንም። አሕዛብ ደግሞ ሕግ ተሰጥቷችሁ አይምሮ ጠባይ ልቡና ተሰጥቷችሁ በዛ አልተጠቀማችሁም። ሁለታችሁም በመበደል አንድ ናችሁ። ግን ሁለታችሁን የሚያዳነው እግዚአብሔር ጸጋ ነውና አንዱ ሁኑ፣ አንዱ በሌላው ላይ አይመካ አለና ይሄን ካስረዳ በኋላ አብርሃም የሕዝብም የአሕዛብም አባት መሆኑን ለማሳየት አብርሃም ሳይገረዝ ተጠራ የአሕዛብ አባት እንዲሆን፣ በኋላ ደግሞ ተገረዘ የአይሁድ አባት እንዲሆን። ስለዚህ የሚያምን አይሁዳዊ እንዲህ ይላል አብርሃም የሁሉም አባት ነው እያለ ሁሉ ያስረዳና ከዛ ወደ ምዕራፍ 6 ላይ በዚህ የክርስቶስ ጸጋ ለመዳን ደግሞ አምኖ መጠመቅ እንደሚገባ የተጠመቀ ከዛ በኋላ ብልቶቹን የሰውነት ክፍሎችን ሕዋሳቶችን ለእግዚአብሔር የተቀደሰ መስዋዕት አድርጎ ማቅረብ እንዳለበት እንዲህ ያስረዳና ምዕራፍ 8 ላይ ሲመጣ አንድ ከባድ ጽንሰ ሐሳብ ክርስቲያናዊ የሆነ አስተምሮ ያስቀምጣል። ምዕራፍ 8 ቁጥር 17 ላይ ምን ይላል እሱ? አብረን ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ምኖች ነን አለ ወራሾች። ከክርስቶስ ጋር አብረን ወራሾች ምን ሆነው ግን ምን ስንሆን ነው? ከባዱ ነገር አብረን ምን ብናደርግ ነው? ምን ብናደርግ? እዚህ ላይ ከባድ ነው። አብረን ምን ብናደርግ? መከራ ብንቀበል። ከክርስቶስ ጋር ወራሾች ምን ሆነው? ስላመን ብቻ አይደለም፣ ስለተጠመቅን ብቻ አይደለም፣ ሥጋውን ደግሞ ስለተቀበልን ብቻ አይደለም። አብረን ምን ማድረግ አለብን? አብሮ ለመክበር አብሮ ምን ማድረግ ያስፈልጋል? መከራ መቀበል። ይሄ ወገቤን ያሰኛል። እንዴት አድርገን ነው መከራውን እንቀበለው? መከራውን ስንቀበል ብንወድቅስ? በመከራው ፈርተን ወይም ደክመን ዝለን ብንቀርስ? ከክብሩ ብንለይስ? ምንድነው ተስፋችን? ምን ይሻለናል? የሚል ጉዳይ ነው።
ስለዚህ ቅዱስ ጳውሎስ ከዚህ ቀጥሎ የሚያነሳቸው ጉዳዮች ለዚህ ማበረታቻና ማጽናኛ ናቸው። አዎ ከክርስቶስ ከክብሩ ለመውረስ ከክርስቶስ ጋር አብሮ ለመክበር ለመንገስ በመከራ መሳተፍ ያስፈልጋል። በመስቀል አልፎ ነው የተነሳው ወደ በየማና በዘባነ ክብር የተቀመጠው። እኛም በምንችላት በመስቀል መንገድ ማለት የግድ ነው። ክርስትና ድሎት ሆይ ሆይታ አይደለም። ግን እኛ ደካሞች ስለሆን መከራውን ለመቀበል ደካሞች ስለሆን በመከራው ድቀት ሊገጥመን ስለሚችል መጽናኛ የሚሆኑ 5 ነገሮችን ያስቀምጣል። ሮሜ 8:34 ከነዛ መጽናኛዎች አንዱ እና የመጨረሻው። ከዛ ቤት ያሉት 4 መጽናኛዎች ምንድናቸው? የሚያበረታቱን ማለት ነው። መከራውን እንዴት አድርጌ ነው የምቀበለው ብለን ገና አስቀድመን ፈርተን እንዳንበረግግ በሂደትም ተስፋ እንዳንቆርጥ የሚያበረታቱ ነገሮችን ያስቀምጣል። አንደኛ ከመከራው በኋላ የሚገኘው ክብር አሁን ከምንቀበለው መከራ ጋር የማይመጣጠን ልዩና ታላቅ መሆኑ ነው። ሮሜ 8:17 ላይ አይደለ ከመከራው ብንቀበል ብንሳተፍ ከክብሩ እንሳተፋለን የሚለው። እዛው ቀጥሎ ቁጥር 18 ላይ ምን ይላል ቅዱስ ጳውሎስ? ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። አያችሁ። ስለዚህ ከሚገለጠው ክብር አንጻር ሲታይ የአሁኑ ዘመን መከራ ምንም ማለት ነው፣ ንግድ ነው ማለት ነው። ሰው አይኑ ያየ ገንዘብ ኢንቨስት የሚያደርገው ለምንድን ነው? ወደፊት ያተርፈኛል ብሎ ነው አይደል? ተሳስቻለሁ እንጂ ገንዘቡን ጠልቶት ነው እንደ ኢንቨስት የሚያደርገው። ገበሬ ዘሩን አፈር ላይ የሚቀላቅለው ዘሩን ጠልቶት ነው አይደል? ያፈራልኛል የበለጠ ብሎ ነው። በክርስትናም አሁን የምንቀበለው መከራ እንደ ዘር ነው፣ እንደ ኢንቨስትመንት ነው። ያው ፍጹም የማይገናኙ ነው በእውነት። ለምሳሌ ሊቀ ሰማዕታት ቅዱስ ጊዮርጊስ መክብበ ሰማዕታት ስንት ዓመት ነው መከራ የተቀበለው? 7 ዓመት። በጣም አስጨናቂ መከራዎችን ግን አሁን በእግዚአብሔር ዘንድ እየከበረ በደስታ በክብር በአክሊል እየኖረ ያለው ስንት ዓመት ነው? 7 ዓመት ነው? 70 ነው? ምንም አያልቅ ዘመን። ከዚህ በላይ ታዲያ የሚያበረታታ ነገር አለ? ለጥቂት ቀን ተጨንቆ ያቺ ቀን ለጥቂት ቀን ከባድ ነች፣ ብዙ ነች፣ እስክታልፍ ከባድ ናት። አንድ ቅጽበትም ከባድ ነው። ግን በዛች በምታልፍ ቅጽበት የማያልፍ ዘላለማዊ ክብር ይሄ አያበረታታም? አያበረታታም? ሰው እንቅልፍ ጋር እየታገለ የሚያጠናው ለምንድን ነው? ሁላችን ተማሪዎች ሆነን አልፈናል። እንቅልፍ ጋር እየታገለ የምናጠናው ለምንድን ነው? ወደፊት በሚል አይደለም። ያውም እንድረስበት አንድረስበት ለማይታወቅ ዘመን። ይሄ ግን የተረጋገጠ ነው። ለእግዚአብሔር ብለን ትንሽ መከራ ብንቀበል የተረጋገጠ ለዚህ ዘመን ይህን ያህል የማይባል ልክ የሌለው ክብር ተዘጋጅቷል። ስለዚህ ያን ክብር ማሰብ ከእግዚአብሔር ጋር ያለውን ዘላለማዊ ክብር ማሰብ መከራውን እንደ ኢምንት እንዲያዩት ያደርጋል። ስለዚህ አንዱ ማበረታቻን አይዞን፣ መከራው የሚያልፍ ነው፣ ክብሩ ግን የማያልፍ ነው። ስለዚህ መከራውን እንዳንሰቀቅ እያለ ነው። ሁለተኛው ማበረታቻስ እንዲሁ ቅዱስ ጳውሎስ የገለጸውን በሚገባ ሳልገልጽለት እንዳልቀር በእውነቱ እንግዲህ እሱ ራሱ በጻፈበት መንገድ ልክ ያስረዳችሁ በእውነቱ ያስረዳሉላችሁ። ሁለተኛው መጽናኛ ይሄ ሊገለጥ ያለው ክብር የኛ የክብሩ ተሳታፊዎች የኛ የሰዎች ብቻ ሳይሆን ክብሩን በቀጥታ የማያገኙት ከሰው ውጭ ያሉት ፍጥረታት እንኳን የሚናፍቁት የሚሳሱለት መቼ ተገልጦ ባየነው ብለው የሚቃትቱለት ነው ይላል። ከቁጥር 19 እስከ 25 ደግሞ እዛው ምዕራፍ 8 ከመከራው ብንሳተፍ ከክብሩ እንሳተፋለን ካለ ቀጥሎ እነዚህ ማጽናኛዎች ነው የሚያመጣው። ምን አለ? የፍጥረት ናፍቆት የእግዚአብሔርን ልጅ መገለጥ ይጠባበቃል። የፍጥረት ናፍቆት ተስፋውን ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩ እናውቃለን። ፍጥረት ሁሉ የኛ ክብር ተገልጦ ለማየት ፍጥረት ሁሉ ይቃትታል። ክርስቶስ ለኛ ስለተወለዳል እንዴው ተወልደ ያሉ ተራሮችና ሁሉ የምድረ በዳ ሚዳቋ ሁሉ ዘምረዋል ተብሎ ይነገራል። ግን ተወልዶ ያዳነው እኛ ነው። ንጉሳችን ሰው ሲከብር ለማየት ብለው ፍጥረታት ይቃትታሉ። መቼ ነው ክርስቶስ ተገልጦ የሰው ልጆች ክብር የሚሰጠው ብለው ፍጥረታት ሰው ያልሆኑት ሁሉ ይቃትታሉ ማለት በጣም ይቸኩላሉ። ታዲያ ቀጥታ ክብሩን የማያገኙ ቀጥታ ክብሩን የማይደርሳቸው ይሄን ያህል ለኛ ክብር የሚጨነቁ ከሆነ እኛ ቀጥታ ክብሩን የምናገኘውማ ምን ያህል መበርታት አይገባንም? ግልጽ ነው ለማሰቡ የሚመለከተንም እኛማ ለራሳችን ክብር እንዴት መትጋት አይገባንም? ኧረ ለዚህ ክብር ስልማ የመጣውን መከራ እቀበላለሁ ማለት በጥራት መነሳት እንዴት አይገባንም? ይሄ ሌላ ሁለተኛው መጽናኛ ነው። ሶስተኛው መጽናኛ ደግሞ መንፈስ ቅዱስ ድካማችንን የሚያግዘንና አብሮን የሚሰራ መሆኑ። ቅድም
መንፈስ ቅዱስ ስለ ቅዱሳን ይማልዳል ተብሎ የተጻፈው ለዚህ ነው። እንዲሁም መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና አንዳንዴ ስንዝል መጸለይ ይከብደና ምን መጸለይ እንዳለብንም ግራ ይገባናል። ያኔ መንፈስ ቅዱስ ያግዘናል። ይማልዳል የተባለው እንደዚህ ነው። ያግዘናል፣ ያበረታናል። እኛ እንድንጸለይ አድርጎ ልክ እኛ የጸለይ ነው አድርጎ ዋጋ ይሰጣል። እኛ እንድንበረታ አድርጎ እኛ የፈራ ነው አድርጎ ልክ አስመስሎ አድርጎ ዋጋ ይሰጣል። እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል የተባለው ብዙ ቅዱሳንን ከትልልቅ ፈተና በተለያየ መንገድ ያወጣቸዋል። ሁላችንን ትልልቅ ቅዱሳንን ብቻ አይደለም። ለምሳሌ ቅዱስ ጳውሎስ ይሄ ደዌ ከኔ ይወሰድልኝ ብሎ 3 ጊዜ ጸልየዋል። ግን ምን አለው እግዚአብሔር? ይሄ ደዌ የምወስደው ከሆነ ጸጋዬ ይቀርብሃል አለው። ስለዚህ የሚጠቅመውን ነው እየነገረ ያለ። ስለዚህ ጸጋዬ እንዳይቀርብህ ደዌውን ታገሳለህ። አሁን የማያስብ ቢሆን ኖሮ እግዚአብሔር ምንድን ነበር የሚለው? ውሰድልኝ አልክ? አዎ በቃ ወስጃለሁ፣ ምን ቸገረ? ግን እግዚአብሔር አባት ነው እንደዛ ያደርግ፣ የሚጠቅመን ነው የሚያደርግ። አይ ይኸውልህ ይቺን ታገሰ ይዘው፣ ምክንያቱም ጸጋዬ የሚገኘው እንደዚህ ነው። አንተ ጸጋዬ ይቀርብሃል አለው። እያማከረው የሚጠቅመው እያስመረጠ ነው። በዚህ ጊዜ ቅዱስ በቃ እንዲህማ ከሆነ በድካም ይመካለሁ፣ መከራ ይሄ ህማሙ ይቀጥላል። ምክንያቱም በሞት መወሰዱ አይቀርም፣ የጥቂት ቀን ጉዳይ። እንዲህ ነው መንፈስ ቅዱስ። እኛ ይጠቅመናል መስሎን በተሳሳተ መንገድ ስንሄድ በማይመረመር ጥበቡ እንዲህ ልክ እንደረኛ እንዲህ እያደረገ ወደሚጠቅመን ይመልሰናል። እንዲህ እያደረገ በዚህ ሄዱ እያለ ከፊት እየመራ አሁን በዜና ቅዱሳን የምናገኘው ይሄን የመሰለ ነው። ስንቱን እናነሳዋለን። ጊዜው ስለሄደ ስለሚመሽ ጊዜያችን እግዚአብሔር ብዙ እንዲህ ባለ መንገድ ነው የሚጠብቀው። አንዳንዶች ተጋድሎ ከብዷቸው ከጀመሩት የተጋድሎ ህይወት ወደኋላ ሊሉ ወዳልሆነ መንገድ ሊገቡ ሲሉ በሆነ መንገድ ይመልሳቸዋል። በማይመረመር በጣም በማይጠብቁት ሰው አድሮ ያናግራቸዋል። ጥበቡ ብዙ ነው። ይህን የመሰለ ተንከባካቢ አሳቢ ምልጃ የተባለው ይሄ ነው። እንክብካቤ። ስለዚህ መንፈስ ቅዱስ እንዲህ ድካማችንን ሁሉ የሚያውቅ የሚረዳ የሚጠቅመንንም የሚያውቅ የሚያደርግ ቅዱስ መንፈስ ስላለ አንፈራም፣ አንጨነቅም። ምንም በፈተና ማለፍ ቢኖርብን ግን ፈተናውን ደግሞ እንድንችለው እንድናልፈው የሚያደርግ ቅዱስ መንፈስ አለ። ስለዚህ የሚያስጨንቅ አይደለም፣ የሚያስበረግግ አይደለም። መንፈስ ቅዱስን ያህል ኃይል ይዘን ማለቱ ነው። ሶስተኛው መጽናኛ ይሄ ነው። አራተኛው ደግሞ እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ስለዚህ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለምን ይሆናል አለ? ለበጎ። ይህች ጥቅስ በጣም መከረኛ ጥቅስ ናት። ዝም ብሎ ሰው ሁሉ ይጠቅሳታል። ግን ዝም ብሎ ለሁሉም የሚሆነው ለበጎ አይሆንም። ለበጎ የሚሆነው ለማን ነው? ሁለት ቅድመ ሁኔታዎችን ላሟላ። እግዚአብሔርን ለሚወዱትና እንደ ሐሳቡ ለተጠሩት ለነዚህ መከራም ቢሆን ደስታም ቢሆን ሐዘንም ቢሆን ልቅሶም ምንም ቢሆን ለበጎ ነው። እግዚአብሔር ባወቀ ለጥቅማቸው ነው የሚያደርገው። እግዚአብሔርን ለማይወዱ እግዚአብሔርን ለማይፈልጉማ እንኳን ሌላው የክርስቶስም ሰው መሆን አልጠቀማቸውም። ለይሁዳ ምን ጠቀመው? ለአይሁድ ምን ጠቀመው? ስለዚህ ይህን የመሰለ ሁሉን ነገር ለጥቅማችን የሚያደርግ አምላክ እያለን ምን ያስጨንቀናል? ግልጽ ነው አይደለም? ሐሳቡ መከራም ቢሰጠን ለጥቅማችን እንዲጠቅመን አውቆ ደስታም ቢያደርግልን መከራውን እንደማንችለው አውቆ ነው። አንድ ባህታዊ ያለ እንደሚባለው በብዙ መከራ ውስጥ አለፈ። የሆነ አውሬ ሊበላው ብሎ እንደምንም አለፈ። ደግሞ ከዛ ሽፍቶች በጫካ ሊደበድቡት ብለው እንደምንም አመለጠ። እንዲህ እያለ ብዙ መከራ አልፎ ሄደ እና ኋላ ቆም ብሎ ሲያስበው እንዲህ ምን ችግረኝ ያህል በሞትስ ብድረስ እግዚአብሔር ለኔ የሚጠቅመው ያውቃል። ምን ያህል ይሄን ያህል ከሞት ለማለት በጣም የምታገለው ለምንድን ነው ብሎ አንድ የሚገርም ቅኔ ተቀኘ ይባላል። እና የቅኔው ሽራፊ ምን የሚል ነው ቅሬቱ? መኒ ህይወት ወሞተ ስጋ ትሁቦ እምርእሴ ለርእሴ እስመ አንተ ትቀርብብኝ። ሞትንም ሆነ ህይወትን ብትሰጠኝ ከኔ ይልቅ ለኔ ትቀርበኛለህ። ከራሴ ይልቅ ለራሴ አንተ ትበልጥብኛለህ፣ ታውቅልኛለህ፣ ትቀርበኛለህ። ስለዚህ ከራሴ በላይ ለኔ ቅርብና ሐሳብ ይሆን ካንተ ስለሆንክ ሞትንም ብትሰጠኝ ለጥቅሜ ነው፣ ህይወትንም ብትሰጠኝ ለጥቅሜ ነው። ምን አስጨነቀኝ ያህል ይህን ያህል ሐሳብ አምላክ እያለን ምንድነው የሚያስጨንቀን? አቅማችን የማይችል ሲሆን መከራውን ያሳልፈዋል። እንደምንም ያችን እንደው ተቀብለን ማለፍ የምንችል ከሆነ ደግሞ ትንሽ ተቀብለን ብዙ ክብር እናገኝለት ዘንድ በዛችን እንድናልፍ ያደርጋል።
በዛ ውስጥም ደግሞ ይደግፈናል። በቃሉ በማጽናናት በሰዎች በማጽናናት ጊዜውን ሊገለጽ በማይችል ስለዚህ የሚሆነውን ነገር ሁሉ ለጥቅማችን ለኛ ጥቅም ለኛ ክብር እኛ እንድናተርፍ ብሎ የሚያደርግ አሳቢ አባት እስካለን ድረስ ምን ያስጨንቀናል? መከራው ከክርስቶስ ይለየናል ብለን አንፈራም፣ ልንፈራ አይገባም። መከራው መንገድ ላይ ያስቀረናል ብለን ልንፈራ አይገባም ማለቱ ነው። አምስተኛውና የመጨረሻው ማጽናኛ ማበረታቻ ይሄ ርዕስ አድርገን ያነሳ ነው መከረኛው ቃል። እግዚአብሔር በእኛ ላይ ዳኛችን ብቻ ሳይሆን አባታችንም ጠበቃችንም ልክ እርሱ ራሱ እኛን እንደሆነ ሆኖ የሚያየል ነው ለማለት ነው። ስለኛ የሚማልደው የሚለው እንግዲህ እዚህ ላይ ከቁጥር 31 ነው የሚጀምረው። ከቁጥር 31 ጀምሮ እንዲህ ይላል። እንግዲህ ስለዚህ ነገር ምን እንላለን? ማለት የጥቂት ጊዜው ክብር የዘላለም ክብር የሚያመጣ ከሆነ ስለኛ ክብር ሰው ያልሆኑ ክብሩ ቀጥታ የማይመለከታቸው እንኳን የሚቃትቱለት የሚጓጉለት ተገልጦ ለማየት የሚናፍቁት ክብር ከሆነ መንፈስ ቅዱስ ስለኛ የሚማልድ በሁሉ ነገር የሚያግዘን ከሆነ እንደገና ደግሞ የሚሆነውን ነገር ሁሉ ለኛ ጥቅም አስልቶ አስቦ የሚያደርግ አባት አምላክ ቻይም ደግም የሆነ አባት ያለን ከሆነ ምን እንላለን? ነገሩ ብዙ ነው። በጣም ምን እንላለን? ቅዳሴ ጊዜ ላይ ሰውነታችን በጸጋ የጠገበች ከሆነች ዘንድ ምን እንላለን የሚለው ቃል አለ። ስለዚህ ምን እንላለን? የአንክሮ የተደሞ ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ይሄን ሁሉ ይዘን ማለት ነው። መንፈስ ቅዱስን ይዘን ይሄን የመሰለ አባት ይዘን ይሄን የመሰለ የማይነገር ክብር ከፊታችን ተቀምጦ ተዘጋጅቶ ኑ እያለ እየጠራን ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉ ነገር እንዲያው እንዴት አይሰጠንም? እግዚአብሔር ልጁን ስለኛ አሳልፎ የሰጠ ከሆነ ምኑን የማይሰጠናል? ሰው መቼም ከልጁ በላይ የለውም ማለት ነው። ልጁን አሳልፎ ከሰጠ ምን ሌላ ምን ቀረውና የማይሰጠናል? ከእርሱ ጋር ደግሞ ሁሉ ነገር እንዳው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ። ስለዚህ ምን ማለት ነው? ስለኛ ኢየሱስ ክርስቶስ እንደ ፈራጅ እንደ ዳኛ ብቻ ሳይሆን ልክ እንደ ጠበቃ እኛ የምንድንበትን ነገር ሁሉ የሚያደርግ ነው። እግዚአብሔር ከኛ ጋር እስከሆነ ድረስ አንድያ ልጁን ስለኛ አሳልፈው እስከ መስጠት ደርሶ የወደደን እስከሆነ ድረስ የሚያጸድቀውና የሚኮንነው ወይም የሚፈርደው እርሱ ራሱ እግዚአብሔር እስከሆነ ድረስ ዲያብሎስ ከሚያመጣው ፈተናና በእግዚአብሔር ዘንድ ከሚያቀርበው ክስ የተነሳ አንፈራም ማለቱ ነው ቅዱስ ጳውሎስ። ለምንድን ነው የማንፈራው? ሰይጣን እኛን በእግዚአብሔር ፊት ሊከስ ቢሞክር አይ እኒኮ በፈተና ወድቀዋል፣ እኒኮ ፈተናህን ወይም ፈርተው ሸሽተዋል እና ለክብራቸው አይገባቸው እንደዚህ ቢል እግዚአብሔር እኛም እንዲህ ሰይጣን በእግዚአብሔር ፊት እኛን እንዲህ ብሎ ሊከስ ቢሞክር ጌታችን የኛ ዳኛ ብቻ ሳይሆን ስጋውን ቆርሶ ደሙን አፍሶ ክርስቶስ ዳኛ ዝም ብሎ አሁን ዳኛ ተቀምጦ ጉዳዩን ቀኝ ግራ አይቶ አይ በቃ እንደዚህ ነው ሂድ ና እንደዚህ ነው የሚለው ዳኛ። ክርስቶስ ግን እንደ ዳኛ ብቻ አይደለም። ምክንያቱም እሱ አምላካችን አባታችን ስጋውን ቆርሶ ደሙን አፍሶ ያዳነን ቤዛችን ነው። ልክ ጠበቃ እንደሚያደርገው ነው የሚያደርገው ነው። ጠበቃም የሚለው ሐሳብ ይሄ ነው። ምን ማለት ነው? ጠበቃ መቼም የታወቀ ወንጀለኛም ቢሆን አይ ልክ ነው ይገባዋል፣ እንዴ ይሄማ ይገባዋል እንደውም ሲያንሰው ነው አይልም ማለት ነው። እንደገደለ እያወቀም ቢሆን ይከራከራል። ይሄ የጠበቃ በቃ የሙያዊ ግዴታ። እንደሰረቀ እያወቀም ቢሆን በቃ በተቻለ ነፃ ነው ብሎ ነው የሚከራከረው። ነፃ ነው ደንበኛ ነፃ ነው። ደንበኛ ያለ ጥፋት ነው የታሰረ ነው አለ የሚለው ጠበቃ ማለት ያለበት እንደዛ ነው። ከዛ ደግሞ እንዳልሆነ ሆኖ ከተፈረደበት ማቅለያ ያቀርባል። ባይሆን እንደዚህ ነው ወይ ሌላ ጥፋት የለበትም ወይ የቤተሰብ ኃላፊ ነው ይላል። ጠበቃ ብቻ ዞሮ ዞሮ ያ ተከሳሽ የሚድንበትን መንገድ ነው የሚፈልገው። ክርስቶስም እንደ ጠበቃ ተደርጎ ይማልዳል ተብሎ የተነገረው ከዚህ የተነሳ ነው። እርሱ ዲያብሎስን ያሳፍረዋል እንጂ ቀኝ ግራ አይቶ ዲያብሎስንና እኛን ልክ እንደ ሁለት ተፋራጆች አይቶ መዝኖ እኛን ወይ ተኮነኑ ከኔ ራቁ እውነት ነው ዲያብሎስ ልክ ነው አጥፍቷል የሚል አይደለም። እኛን ለማዳን የማያደርገው ነገር የለም። ለምን? አባት ነው። ስጋውን ቆርሶ ደሙን አፍሶ ገዝቶናል። አካሉ አካላችን አካሉ ሆኗል። ስለዚህ እንደ ባዕድ ነገር እንደሌላ ዝም ብሎ አሳልፎ አይሰጠንም። ስለዚህ ይሄን የመሰለ ትምክህት እያለን
የሚፈርደው ደግሞ ሌላ አይደለም፣ ራሱ ክርስቶስ ነው። ለዚህ እኮ ነው የሚፈርድ ማን ነው? የሚጸድቅ ማን ነው? የሚኮንንስ ማን ነው? በእግዚአብሔር ቀኝ ያለው ስለኛ የሚማልደው ያለው ከዚህ የተነሳ ነው። በእግዚአብሔር ቀኝ ማለት እኩል ከእግዚአብሔር ጋር በክብር በባህሪ በስልጣን አንድ የሆነ እሱ ከሆነ ምን እንፈራለን ማለት ነው። ስለዚህ የሚያስፈራን አይደለም፣ የሚያስጨንቀን አይደለም። የሚያድነው የሚያጸድቀው የሚኮንነው እሱ ነው። ስለዚህ ዲያብሎስ ቢከሰን ክርስቶስ ዲያብሎስን አሳፍሮ እኛን ወደ ክብር ያወጣና ያሳልፈናል እንጂ አይቶ አይ ለዚህ ተሰናክሏል ወድቋል ብሎ ወግዶ የሚለን አይደለም። ይሄ ያክል ልዩ ማጽናኛ አለን። ስለዚህ ከመከራው መካፈልን እንዳንፈራ እንዳንሰቀቅ የሚያደርግ በእግዚአብሔር ዘንድ ያለንን መታመን እጅግ ከፍ የሚያደርግ ድንቅ ቃል እንጂ መሰናከያ ሊሆን የተጻፈ ቃል አይደለም። ትንሽ ተረታችሁ ታላሰቡ ግልጽ ነው በመጠኑ። ስለዚህ በእውነቱ ይሄን የመሰለ የእግዚአብሔር ቃል እንድንጽናና በእግዚአብሔር ያለን መታመን ከፍ እንዲል ከመከራው ለመሳተፍ እንዳንሰቀቅ በእግዚአብሔር ዘንድ ያለንን ማጽናኛ ተስፋ ለማሳየት የተጻፈውን ቃል ከዚህ በተቃራኒ ወስዶ ማስበርገጊያ ማስደንገጫ ከክርስቶስ መለያ ማድረግ በእውነቱ ዲያብሎስ አሳዛኝ ስራ። ለዚህ ነው ቅዱስ ጳውሎስ ከዛ ቀጥሎ ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ ጽና ፍቅሩን ካሳየ በኋላ ትምክቱ ይጨምርና እንዲህ ይላል ቅዱስ ጳውሎስ ከክርስቶስ ፍቅር ማን ይለየናል ይላል። እንዲህ ከሆነ እንግዲህ እነዛ ሁሉ መጽናኛዎች ካሉን ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ስራ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውና ምንም ሊለየን አይችልም ይላል። ምክንያቱም ያ ሁሉ አለና መንፈስ ቅዱስ እያለን ክርስቶስ ኢየሱስ እያለን ስለ ሁሉ ነገር ለእኛ ጥቅም የሚያደርግ እያለን ምን ያስፈራል? ስለዚህ ምንም ነገር ከክርስቶስ አይለየንም። አያችሁ እርግጠኛ ሲሆን አስተማማኝ ነው። ያለን ነገር ብዙ ነው ከክርስቶስ የማይለየን ከእርሱ ጋር እንድንሆን የሚያደርገን የዲያብሎስን ክስ ውድቅ የሚያደርገው ይሄ ሁሉ ስላለ ከክርስቶስ ፍቅር ማን ይለየናል? መከራ ነው አይደለም፣ ጭንቀት ነው አይደለም፣ ስደት ነው አይሆንም፣ ራብ ነው ራቁትነት፣ ከዛ ይቀጥላል። ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድተናል። ያችሁ ተምክቱ። ስለዚህ ስለኛ የሚማልደው ክርስቶስ ኢየሱስ ማለት እንዲህ በእግዚአብሔር ያለን መታመን ፍጹም እንዲሆን የተጻፈ መጽናኛ እና በእውነቱ ይሄን ዲያብሎስ ከእጃችን ፈልቅቆ ሊወስደው ያለውን የእግዚአብሔር ቃል ማስመለስ አለብን። ይሄን ምርኮ መጽናኛ እንደሆነ ክርስቲያኖች ሊጽናኑበት ተአምሯቸው ትምክህታቸው ከፍ ሊል የሚገባበትን ቃል መደንገጫና ማስደንገጫ ዲያብሎስ ሊያደርገው እየሞከረ ስለሆነ በእውነት ከዲያብሎስ ምርኮ ከመናፍቃን ምርኮ ማስመለስ አለብን። ይሄ ደጋግመን መማር ማስተማር ያስፈልገናል።